በዛሬው ቪዲዮአችን ላይ ስለ ኔትወርክ ማርኬቲንግ የግብይት ስርዓት እንዲሁም ደግሞ በምን አይነት መልኩ በዚህ ማርኬቲንግ ላይ ገንዘብ ማግኘት እንችላለን የሚለውን አጠር ባለ መልኩ ለማየት እንሞክራለን። ከዛ በፊት ግን ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አሁን በቀጥታ ወደ ቪዲዮው እንግባ። እንግዲህ መግቢያ ላይ እንደነገርኳችሁ ኔትወርክ ማርኬቲንግ ምንድነው፣ እንዲሁም በኔትወርክ ማርኬቲንግ እንዴት ገንዘብ መስራት እንችላለን፣ የንግድ ስርዓቱስ ምን ይመስላል የሚለውን ነገር ስንመለከት ይሄን ከማየታችን በፊት ስለ ኔትወርክ ማርኬቲንግ ግብይት ስርዓት ትንሽ ልበላችሁ። እንግዲህ ኔትወርክ ማርኬቲንግ ማለት ዳይሬክት ሴሊንግ ማለት ነው፣ የቀጥታ ሽያጭ ግብይት ማለት ነው። ይህ ግብይት ስርዓት አንድ አምራች ምርቱን በቀጥታ ለተጠቃሚ ደንበኞቹ የሚያደርስበት የንግድ ሲስተም ኔትወርክ ማርኬቲንግ ወይም ዳይሬክት ሴሊንግ ይባላል። ይህ ግብይት ስርዓት ከትራዲሽናል ማርኬቲንግ ወይም እስከዛሬ ድረስ ከያዝናቸው የማርኬቲንግ በትራዲሽናል ከሚታወቁት የማርኬቲንግ ስርዓት ለየት የሚያደርገው ምንድነው? ትራዲሽናል ማርኬቲንግ ሲስተም አንድ አምራች ምርቱን በቀጥታ ሳይሆን የሚያደርሰው ብዙ መሃል ገቦች ወይም በመሃል ላይ ያሉ አስመጪዎች ሊሆኑ ይችላሉ፣ ጅምላ ሻጮች ወይም ሆልሴለርስ የምንላቸው፣ እንዲሁም ደግሞ ሪቴለር ወይም ቸርቻሪዎች የምንላቸው አካላቶች እነሱም ፕሮሰስ አልፎ ነው። እንዲሁም ሌሎች ሚዲያዎችን በመካከል አልፎ ነው ቀጥታ ምርቱ ለተጠቃሚ ደንበኞች ወይም ከስተመሮች የሚደርሰው። በዚህ ሁሉ መሃል ገብ ታዲያ ወይም መካከል ላይ ያሉት አካላቶች እያተረፉ ወይም ገንዘብ እየጨመሩ መጨረሻ ላይ ተጠቃሚዎች ጋር እስከሚደርስ ድረስ የዋጋ ጭማሪው በጣም ከፍተኛ ይሆናል ማለት ነው። ኔትወርክ ማርኬቲንግ ግን ምርትን ከአምራቹ በቀጥታ ለተጠቃሚው የሚያደርስ የንግድ ሲስተም ነው። መሃል ገብ የሚባሉ ወይም መሃል ላይ ያሉ አስመጪዎች ወይም ቸርቻሪና ጅምላ ሻጮች የምንላቸው አካላቶች አይኖሩም ማለት ነው በኔትወርክ ማርኬቲንግ። ስለዚህ ምርቱን የሚያደርሰው በፕሮሞሽን ነው ወይም በማስታወቂያ ነው። ማስታወቂያው ምንድን ነው? አንድ ሰው ከኔትወርክ ማርኬቲንግ ኩባንያ ሄዶ ምርቱን ሲገዛ ባለው አቅም ልክ ምርት ሄዶ ይገዛል። ምርቱን ከተጠቀመ በኋላ ለሌሎች ሰዎች ለሚያውቃቸው፣ ለቤተሰብ፣ ለጓደኛ ሊሆን ይችላል፣ እንዲሁም በማህበራዊ ሚዲያ ለሚያውቃቸው ሰዎች ስለ ምርቱ ይዘትና ጠቀሜታ የአፍ ለአፍ ማስታወቂያ ይሰራል ወይም ፕሮሞሽን ይሰራል። ሄደው ምርቱን እንዲገዙ ማድረግ ሲችል ድርጅቱ ምን ይከፍለዋል? ፕሮሞሽን ስለሰራለት ኮሚሽን ይከፍለዋል ወይም ቦነስ ይሰጠዋል። ስለዚህ የንግድ ሰንሰለቱ አንዱ ሰው ምርቱን ገዝቶ ከተጠቀመ በኋላ ለሌላ ሰው ሲያስተዋውቅና ያ ሰው ደግሞ ለሌላ ለሚያውቀው ሰው ሲያስተዋውቅ እንዲሁ እያለ የተቀጣጠለ ኔትወርክ እየፈጠረ ብዙ ሰዎችን በውስጡ እያስገባ ወይም በቀኝና በግራ በሁለት ሳይድ በጣም ብዙ ኔትወርኮችን እየተቀጣጠለ የሚፈጥርበት የንግድ ሲስተም ነው። ስለዚህ በዚህ የንግድ ሲስተም ውስጥ እኛ የምናገኘው ምንድነው? ኮሚሽን ወይም ቦነስ ነው። እንደ ካምፓኒው የትርፍ አከፋፈል ስርዓት ከ23% እስከ 47% ድረስ የሚደርስ ከፍተኛ የሆነ የኮሚሽን ቦነስ ያስባል ማለት ነው ካምፓኒው። በትራዲሽናል ማርኬቲንግ ሲስተሙ እንትኖች አሉ፣ ነጋዴዎች ወይም ደላሎች አሉ። ይሄ ግን ደላሎችና መሀል ላይ የነበረውን የትራዲሽናል ማርኬቲንግ መሀል ላይ የምናገኛቸው መሀል ገብ የምንላቸውን አካላቶች አይኖሩም ማለት ነው በኔትወርክ ማርኬቲንግ ወይም ዳይሬክት ሴሊንግ። የንግድ ስርዓቱ ወይም ደግሞ ሲስተሙ ይሄን የሚመስለው። እንግዲህ ኔትወርክ ማርኬቲንግ ስንጀምረው በመጀመሪያ ሄደን ምርቱን በመግዛት ከአንድ ካምፓኒ ገዝተን ከተጠቀምን በኋላ ለምናውቃቸው ሰዎች ምርቱን የአፍ ለአፍ ማስታወቂያ እንሰራለን ማለት ነው። ለምሳሌ እናንተ አንድ ፊልም አያችሁ እንበልና ፊልሙ በጣም ተመችቷቸዋል። ያንን ፊልም ለምታውቁት ሰው መረጃውን ብትሰጡት ወይም እንዲህ አይነት ፊልም አይቼ ፊልሙ ተመችቶኛል፣ አዝናንቶኛል ወይም አስተምሮኛል የሚለውን ፊልም አይታችሁ ለሌላ ሰው ብትናገሩ ያ የፊልም ካምፓኒው ለእናንተ የሚሰጣችሁ ምንም ነገር የለም። ወይም አንድ ሆቴል ሂዳችሁ ወይም አንድ ካፌ ሂዳችሁ ስለ ካፌው ምቾት ከተሰማችሁ ወይም ሰርቪሳቸው አሪፍ ከሆነ ስለ ካፌው ይዘት፣ ስለ ሆቴሉ ይዘት ምንነት ወይም እዛ ስላገኛችሁት አገልግሎት ለሌሎች ሰዎች
ብትናገሩ ወይም የአፍ ለአፍ ማስታወቂያ ብትሰሩ ሆቴሉ ወይም ካፌው ለእናንተ የሚከፍላችሁ ምንም ነገር የለም። እዚህ ላይ ግን የኔትወርክ ማርኬቲንግ ኩባንያ ውስጥ የተመዘገቡ ሆቴሎች የሚሆኑ ኤኒ ሰርቪስ ተቋማቶች ወይም ፕሮዳክት የሚሸጡ ተቋማቶች ወይም ካምፓኒዎች ምርቱን ባስተዋወቃችሁላቸውና ሰዎች ሄደው ምርቱን እንዲገዙ ማድረግ ሲችሉ ለእናንተ ኮሚሽን ወይም ቦነስ ያስባሉ ማለት ነው። ሲምፕሊ ይሄ ነው ኔትወርክ ማርኬቲንግ ማለት። ምክንያቱም በአንተ በኩል ማስታወቂያ ሰርተህልኝ ወይም የአፍ ለአፍ ማስታወቂያ ሊሆን ይችላል፣ በማህበራዊ ሚዲያ በማንኛውም ዘዴ ተጠቅመህ ሰዎች መጥተው ምርቱን ወደ እኔ እንዲገዙ ማድረግ ስለቻልክ በሚል ነው ለኛ ቦነሱን የሚሰጠን ማለት ነው። እንዲሁም ደግሞ ይሄ ቦነስ ብሩ ከየት ይመጣል የሚለውን ነገር ስንመለከት ካምፓኒው አይከስርም ወይ የሚለው ነገር እንግዲህ አንድ የኔትወርክ ማርኬቲንግ ኩባንያ ቦነስ ወይም ኮሚሽኑ ገንዘብ የሚሰጠው መሀል ላይ ያሉ እስከዛሬ ድረስ ደላሎች የሚሆኑ ቸርቻሪዎች፣ ጅምላ ሻጮች እንዲሁም ደግሞ አንድ ካምፓኒ ምርቱን ወይም ሰርቪሱን አገልግሎቱን ለማስተዋወቅ ከፍተኛ የሆነ ገንዘብ ያወጣል ለፕሮሞሽን ማለት ነው። ለምሳሌ በሬዲዮ፣ በቴሌቪዥን እንዲሁም በሌላ ሶሻል ሚዲያ ላይ ምርቱን ለማስተዋወቅ ከፍተኛ የሆነ ገንዘብ ያወጣል። ስለዚህ ለዛ የሚያወጣውን ገንዘብ ነው ፕሮሞሽን ለሚሰሩለት ሰዎች ገንዘቡን የሚሰጠው ማለት ነው። ለምን በማህበራዊ ሚዲያ ይሁን በሚኒስትሪ ሚዲያ፣ በሬዲዮ፣ በቴሌቪዥን እንዲሁም በሌላ መንገድ የሚያወጣውን ማስታወቂያ አያወጣም ማለት ነው። ያንን ገንዘብ ነው ለሰዎች ለነዚህኞቹ ሰዎች የሚያወጣው ማለት ነው። ስለዚህ ብዙ ኔትወርኮችን እየፈጠረ የሚሄድ የግብይት ስርዓት ነው። እንግዲህ ምንም መስፈርት የለውም። ኔትወርክ ማርኬቲንግ ኩባንያ ላይ ለመስራት ሄደን መጀመሪያ ምርቱን መግዛት ነው። ማንኛውም ሰው የሚችለውን አቅም ሄዶ ከገዛ በኋላ ምርቱን ከተጠቀመው በኋላ ስለ ምርቱ ይዘቱን ሄዶ ለሚያውቃቸው ሰዎች እንዲገዙ ማድረግ ሲችል ኮሚሽን ይከፈለዋል። ስራው በዚህ ነው የሚጀምረው። ትራዲሽናል ማርኬቲንግ ሲስተም ላይ ስንሄድ በመሃል ላይ ሁሉም አካላቶች ወይም መሃል ላይ ያሉት አካላቶች ምርቱ ከአምራቹ እስከ ተጠቃሚዎቹ ወይም ከስተመሮች እስከሚደርስበት ድረስ ያሉት መሃል ገቦች የፈለጉትን ያህል የዋጋ ጭማሪ እያደረጉ ነው መጨረሻ ላይ ምርቱ ከስተመሮች ጋር የሚደርሰው ወይም ተጠቃሚው ማህበረሰብ ጋር የሚደርሰው። ተጠቃሚ ደንበኞች ወይም ከስተመሮች በጣም ተጎጂ ይሆናሉ። ስለዚህ ይሄን የንግድ ሰንሰለት በመበጣጠስ የኔትወርክ ማርኬቲንግ ወይም የዳይሬክት ሴሊንግ የማርኬቲንግ ሲስተም ከትራዲሽናል ማርኬቲንግ ሲስተም ለየት የሚያደርገው ይሄ ነው ማለት ነው። ስለዚህ እንደውም ከትራዲሽናል ማርኬቲንግ ሲስተም ጥሩ አድቫንቴጅ ተብሎ የሚታሰበው አንደኛ አላግባብ የሆነ የዋጋ ጭማሪን ያስቀራል። ኔትወርክ ማርኬቲንግ ወይም ዳይሬክት ሴሊንግ አላግባብ የሆኑ የዋጋ ጭማሪዎችን ያስቀራል። ምክንያቱም የምንሸጠው ካምፓኒው በቆረጠልን ዋጋ ብቻ ነው። አንድ እሱ ነው። ሁለተኛ ምርት ሳይቀየጥ ተጠቃሚ ደንበኞች ጋር ይደርሳል። ለምሳሌ ትራዲሽናል ማርኬቲንግ ላይ ምርት ሊቀየጥ ይችላል መሃል ላይ ወይም በፎርጂድ ሊደረግ ይችላል። ዳይሬክት ሴሊንግ ጋር ግን ምርቱ ፎርጂድ አይሆንም። ቀጥታ ከካምፓኒው ነው እኛ ያመጣ ነው ሂደን የምንገዛው ሁሌም ከካምፓኒው ስለሆነ ምርቱ አይቀየጥም ማለት ነው። ወይም በሌላ ነገር ሊበረዝ አይችልም ማለት ነው። እነዚህ አድቫንቴጆች አሉ ያለ። እዚህ ጋር ግን ልትጠነቀቁ የሚገባው ነገር ምንድነው? ይሄንኑ መሰል የሚከተሉ ፓይራሚዳዊ አሰራር የሚከተሉ ፓይራሚድ ስካም ወይም ስካሞች አሉ። የኔትወርክ ማርኬቲንግ ኩባንያ በማስመሰል የሰዎችን ገንዘብ አላግባብ የሚወስዱ ወይም የተሳሳተ አካሄድን የሚሄዱ ያንን ኮፒ በማድረግ ግን የማጭበርበር ስራ የሚሰሩ ተቋማቶችም ደግሞ አሉ። ታዲያ እንዴት እንለያቸው የሚለውን ነገር ደግሞ አልመሆኑም እናየው። አንደኛ ዋጋው የማይቀራረብ ከሆነ ሌላ ቦታ ከሚሸጠው ወይም ሌሎች ካምፓኒዎች ከሚያመርቱት ምርት ጋር ምርቱ ተመሳሳይ ሆኖ ይሄኛው ግን ዋጋው በጣም ከፍተኛ ከሆነና ሌላ ቦታ የሚሸጠው ደግሞ የሌላው ካምፓኒ ምርት ዋጋው ተመጣጣኝ ከሆነ ፓይራሚዳዊ ሊሆን ይችላል ማለት ነው። ሁለተኛው የምርቱ ይዘት ለዋጋው ተመጣጣኝ ካልሆነ፣ ለምሳሌ ምርቱ አለ፣ ምርቱን የሚመጥን ወይም ዋጋውን የሚመጥን ምርት ማቅረብ አለብን። ስለዚህ ያ ካምፓኒ ፓይራሚዳዊ የሚሆነው ለምንከፍለው ገንዘብ የሚቀርብልን ምርት ወይም ደግሞ አገልግሎት ተመጣጣኝ ካልሆነ ፒራሚዳዊ ነው ልንል እንችላለን። ሶስተኛው ፕሮዳክት ከሌለ ወይም ሰርቪስ ከሌለ ዝም ብሎ ገንዘብ ማዋጣት ብቻ ከሆነ ገንዘብ እየሰበሰበ እየወሰደ
የተወሰነውን ገንዘብ ለመልሶ ለሌሎች ሰዎች እየሰጠ ከኛ በላይ ላሉት እየሰጠ አራተኛው ካላቅማችን እንድንገዛ ካስገደደን ለምሳሌ አንድ ሰው ከአንድ የኔትወርክ ካምፓኒ ሄዶ ምርት ሲገዛ ከሚፈልገው በላይ ወይም እሱ ከሚጠቀመው በላይ እንዲገዛ ካስገደደው ፓይራሚዳዊ አሰራር ነው እንላለን ወይም ፓይራሚድ ስኪም ነው። ምሳሌ እኔ ሳሙና ከሆነ የምገዛው ሜቢ ለራሴ ለሚበቃኝ ሳሙና ነው እንጂ ልገዛ የምችለው ከአቅሜ በላይ የሆነ ሳሙና እንዲገዛ ካስገደደኛ ካምፓኒ ፓይራሚዳዊ ወይም ደግሞ ፓይራሚድ ስኪም አሰራር ነው። ስለዚህ በዚህ ተለዩት አንደኛ የምርቱ ይዘት ከምንከፍለው ገንዘብ ጋር እየተመጣጠነ ካልሆነ፣ ምርት ከሌለ፣ ጥራቱ የተጓደለ ከሆነ እንዲሁም ከምንፈልገው በላይ ዋጋ እንድንከፍል ካስደረገን ወይም ከምንፈልገው በላይ ምርትን እንደዛ ካደረገ ፓይራሚዳዊ አሰራር ወይም የፒራሚድ ስኪም ልንላቸው እንችላለን ማለት ነው። ኔትወርክ ማርኬቲንግ ኢንጀነራሊ የተማረም ያልተማረም ሰው የሚሰራው ፓሲቭ ኢንካም ነው ወይም አንድ ጊዜ ወደ ማርኬቱ ከገባ በኋላ እርስ በራሱ የሚሰራ ቢዝነስ ስለሆነ እስከ መጨረሻው ድረስ ኔትወርኩን እያሰፋ የሚሄድ ቢዝነስ በመሆኑ ከፍተኛ ኮሚሽን ተከፋይ የሚያደርግ ቢዝነስ ነው። የተማረም ሰው ያልተማረ ሰው የሚሰራው ስራ ነው። በየትኛውም ቦታ በማንኛውም ሰዓት በትርፍ ጊዜ የሚሰራ ስራ ነው። የስራ አጥ ቁጥርን የመቀነስ አድቫንቴጅ አለው። ምክንያቱም በዚህ ማርኬት ውስጥ ሰዎች ሲገቡና የዳይሬክት ሴሊንግ ወይም የኔትወርክ ማርኬቲንግ ኩባንያ ላይ ፕሮሞተር ሲሆኑ ከፍተኛ የሰው ሀብት ስለሚፈልግ የስራ አጥ ቁጥርን የመቀነስ እንትኑም በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ የኔትወርክ ማርኬቲንግ ወይም የዳይሬክት ሴሊንግ የምንለው የግብይት ስርዓት ባጭሩ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።